አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቻናል ተከታታዮች እንዴት ዋላችሁልኝ? ዛሬ የቀረጽኩላችሁ ቴክኒክና ሙያ ነው። እስኪ ወደ አረብ ሀገር ለመሄድ እዚህ ነው የሚሰለጥኑት ማለት ነው። እና ዛሬ በሆነ ጉዳይ እዛ ሄድኩኝና መቼም ልትመጣ ነው እንዳትሉ፣ በሆነ ጉዳይ እዛ ሄድኩኝና እስኪ ልቀርጸው ብዬ በጣም ስፋቱ ግቢው ስፋት እንዳይመስላችሁ አረብ ሀገር ሲመጡ የሚሰለጥኑበት ነው። እዚያው በፊት ቆይ ስደርስ እነግራችኋለሁ። በጣም ብዙ እህቶቻችን እዚህ ይሰለጥናሉ። ምን ጊዜም ጧት ወተት ላመጣ ስለሚሄድ እዛ የቴክኒክና ሙያ እዛው የሚሸጡ ወተት አለ እዛው የድርጅቱ እና ይሄ ፊት ለፊት ስለማይት ሸፍን ሆኖ ይሄ እዚህ ጋር ነው የሚማሩት። የተወሰኑ ቁጭ ያሉ እዚህ ማሳየት ፈቃደኛ ስለማይሆኑ ማሳየት አልፈልግም። የኢትዮጵያ ሕዝብ ይቀራል ነው የምትሉት እና እዚህ ውስጥ ብዙ ነገሮች ነው ያሉት። ላም እርባታ አለ፣ ዶሮ እርባታ አለ። እዛ ላይ ደግሞ በጎን ያስተምራሉ አረብ ሀገር ለሚመጡ ማለት ነው። በጣም ነው ዝናብ ጥሎ ስለከረመ በጣም የሚያምረው። እየፈራሁ ሰው ሲኖር ምናምን መቀረጽ ፈቃደኛ አይሆኑም እና ሰው ሲኖር ወደ መሬት አደርገዋለሁኝ እና ኦት በጣም ያምራል። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ቤተሰብ። ወደ መሬት ሳደርገው በጣም ማለት ምርታ ሆኜ መቀረጽ አልቻልኩም። ሰው ሳገኝ ወደ መሬት አደርገዋለሁ ካሜራውን። እናም ፈቃደኛ ላይሆኑ ይችላሉ። አሁን ወደ ውስጥ እየገባሁ ነው ወተት የምወስድበት ማለት ነው። ግን ሁልጊዜ እዚህ አይደለም ሌላ ቦታ ነው የምወስደው። ሲረፍድብኝ ነው ወደዚህ መጥቼ እዛው ማለቢያው ጋር የምወስደው ማለት ነው። ይሄ ሁሉ ስፋቱ የቴክኒክና ሙያ ማሰልጠኛ ነው። ምን ብዬ ልንገራችሁ? እዚህ ሳይሰለጥኑ ወደ አረብ ሀገር አይመጡም እህቶቻችን ማለት ነው። ሌላም ስራ የሚሰሩበት አለ። ጧት ጊዜ ሳያችሁ ሲያሳዝኑኝ በቃ አሁን ነው ሄዳችሁ እድሜያችሁን ደግሞ እንደኛ ልትገብሩ ነው እላለሁኝ እዚህ ጋር ማለት ነው። ትንንሽ እህቶቻችን ይሰለጥናሉ ሊመጡ ማለት ነው። በጣም ነው የማዝነው። እኔ ያለፍኩበት ስለሆነ ማንም ሰው በዛ ሁኔታ ላይ እድሜውን ገብሮ ህፃንነቱን ሩጠው ሳይጨርሱ በዛ ሁኔታ ባያልፉ ደስ ይለኛል። ግን ደግሞ ሀገራችን መኖሪያ ስላልሆነ በቀርጬ ባሳያችሁ ደስ ይለኝ ነበረ። ግን ፈቃደኛ ሊሆኑም ላይሆኑም ይችላሉ። እኔ ሰውን መቀረጽ በጣም ይከብደኛል መንገድ ላይ ሰው ሳገኝ ማለት ነው። እየተመለስኩ ነው አሁን የተወሰኑት አሳያችኋለሁ። ግን እዛ ከልጆቹ ስደርስ እኮ እፈራለሁ። እዚህ ነው የሚሰለጥኑት። አያችሁት? አብሽሩልኝ፣ አበረታቱ ላይክ እያደረጋችሁ በደንብ በቀርጸው በጣም ነው የሚያምረው። አትክልቱ፣ አቆራረጡ፣ ማንጎ አለ ምን አለ
ግን እዛ የሚሰሩት ምናምን ስላሉ በጣም ፈራሁ። ለምን ቀረሽ ነው ይሉኛል ብዬ አብቹ ዝም አትልም ውዴ? እነዚህ አጫጭሮቹ ማንጎዎች ናቸው። እንደዚህ አጭር ሆኖ ሲይዙ ሲያምሩ ብታው ሀገር ስትመጡ እንደዚህ ነው ማለት ነው። አጫጭሮቹ ያንቺ ግቢ ነው የሚል እኮ አይጠፋም። አዎ ነው የምላችሁ። አይገርምሽም?